እስልምና ዘመኑ ትላልቅና ያማሩ ህንጻዎች በብዛት የተገነቡበት ዘመን ነው። ነገር ግን ቤተሰብ የፈራረሰና ፍቺ የበዛበት ዘመን ነው። ዘመኑ ሀብትና ገንዘብ የተትረፈረፈበት ዘመን ነው። ነገር ግን ሀብታሞች ዘካን ማውጣት ትተው ድሆችም ከምንም ጊዜ በላይ የተጎዱበት ዘመን ነው። ዘመኑ ጨርቃ ጨርቅና የተለያዩ አልባሳት በብዛት የተመረተበትና ገበያ ላይ ዋለበት ዘመን ነው። ነገር ግን የሰው ልጅ ልብስ አስጠልቶት እርቃኑን የሚሄድበት ዘመን ነው። ዘመኑ ወፍራምና ቦርጫም ሰዎች የሞሉበት ዘመን ነው። ነገር ግን ውስጣቸው ከኢማን ባዶ የሆኑ ጉረኞች የሞሉበት ዘመን ነው። ዘመኑ ሁሉም ሰው አውቋል፣ ተምሯል የተባለበት ዘመን ነው። ነገር ግን የሰው ልጅ ዛሬም ከእንስሳ ያልተለየበት ዘመን ነው። ዘመኑ የሰው ልጅ መጥቆ ወደ ጠፈር ተጉዞ ጨረቃ ላይ ያረፈበት ዘመን ነው። ነገር ግን እስካሁን የሰው ልጅ ፈጣሪውን ያላገኘበትና ያላወቀበት ዘመን ነው። ዘመኑ ስለ ሰላም የሚለፈፍበት ዘመን ነው። ነገር ግን ጦርነትና ስደት የሰፈነበት ዘመን ነው። ዘመኑ ሙስሊሞች ከመቼውም ጊዜ በላይ ቁጥራቸው የበዛበት ዘመን ነው። ነገር ግን እስልምናቸው የስም ብቻ ሆኖ እነርሱም የተዋረዱበት ዘመን ነው። ዘመኑ ዑለማዎችና የሕግ ሰዎች የበዙበት ዘመን ነው። ነገር ግን ሐቅን የሚናገር በአላህ ቃል የሚፈርድ የጠፋበት ዘመን ነው። ዘመኑ ዓለማችን አንድ ለመሆን የተቃረበችበት የግሎባላይዜሽን ዘመን ነው። ነገር ግን የሰዎች የአመለካከት ልዩነት በእጅጉ የተራራቀበት ዘመን ነው። ዘመኑ በእርግጥ ሴቶች የበዙበት ዘመን ነው። ነገር ግን ለሚስትነት ብቁ የሆኑ ሷሊህ ሴቶች የጠፉበት ዘመን ነው። ዘመኑ በእርግጥ ወንዶች የበዙበት ዘመን ነው። ነገር ግን ለባልነት የሚመረጡ መልካም ባሎች የጠፉበት ዘመን ነው። መልካም መታመም መሰቃየቱ እስኪያልፍ ያለፋል እንጂ ማለፉ አይቀርም በከንቱ ካሰበው ይደርስ ይሆናል።